ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸቁበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል፣ እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። እንዲህ የገዳም አባቶች ተቸግረው ገዳሙ ተሰቃይተው በረሃብ እየተሰቃዩ እየሰማን እያየን አዲስ አበባ ላይ የሚገባ ጧፍ የሚገባ ዣንጥላ በጨረታ እያወጡ እየሸጡ እያየን እየሰማን እዚሁ አዲስ አበባ ውስጥ ግብር ለገቢዎች የሚከፍል ደብር እየሰማን እዚሁ ሳሊተ ምሕረት ላይ ገዳም አባቶች አይደለም ቤተክርስቲያን የሚያመልኩበትና የሚጸልዩበት ጧፍና ዕጣን ቀርቶ የሚበሉት አጥተው ረሃብ በአደባባይ አስወጥቶ ከጸሎት ስፍራ ዞር አድርጎ እንዲናገሩ አበቃቸው። ኑ አዲስ አበባ እንዲሁ ካህናቱን አልጠይቅም። አስተዳዳሪዎቹ ግን በሙሉ ቦርጫም ናቸው፣ አብዛኞቹ። ይቅር በሉኝ እንግዲህ አባቶች። ጳጳሶቹስ እኔ አላልኩም፣ እኔ አትበሉኝ፣ እናንተ አትበሉኝ፣ እኔ አላልኩም፣ ጳጳሶቹ አላልኩም። ብፁዓን ሊቃነ ጳጳሳት ይሄን ነገር አልሰሙ ይሆናል፣ አላዩ ይሆናል፣ ግን ያስተባብራሉ ብዬ ተስፋ አደርጋለሁ። ቤተ ክህነት ከገባ በኋላ ቤተ ክህነት ከሁሉም አድባራት ከሁሉም ገዳማት ከሁሉም 20% እና 30% ከገባ በኋላ ለደሞዝ በሀገረሰብ በሊቀ ጳጳሱ ዘንድ ከሚከፈለው ውጪ ሌላው ገንዘብ ምንድን ነው የምታደርጉበት? ገዳማትን ከረሃብ ካላተረፈ ምንድን ነው የምታደርጉበት? ጓዳችሁ ያሉ ገዳማት የፈረሱ ቤተክርስቲያን ማደስ ካልቻለ መመለስ ካልቻለ ውሃ ካላጠጣ ዳቦ እንዲሁ ስንዴ በቆሎ ወይ በባቄላ እንኳን መስጠት ካልቻለ ምንድን ነው የምታደርጉበት? እስቲ በጀቱ ምንድን ነው የሚሆነው? የስብሰባ ውጭ ሀገር የሜጃ የአየር ትኬት ከአድባራት መንቀሳቀሻ ለጳጳሳት መኪና ለሀገረ ስብከት መኪና አበል ይሄ ነው በቃ። እውነት ይሄ ነው እንቅስቃሴያችን? ይሄ ነው በየሀገረ ስብከቱ ተሰብስቦ ከእያንዳንዱ ምዕመን የእግዚአብሔርን ገንዘብ አምጡ ተብሎ የሚጠየቀው ገንዘብ የሚውልበት? ለእኛ አባቶች መትረፍ አይችልም? ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ነው የተባለው። ያው በድምጻቸው ነው የነገሩ። ልድገምላችሁ ካልሰማችሁኝ ማለት ነው። ደክመናል፣ እርቦናል። ራብ አሁን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ነው የተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም።